የመጣንበት ሳይሆን እኛ ስንይዘው ነው ማተር የሚያደርገው። ስሜት በጣም ፓወርፉል ነው፣ ግን እኛ ከስሜታችን በላይ ፓወር አለን። አባቱ በጣም አቢዩዚቭ የሆነ ይመታው የነበረ ሰው ቢሆንም ይቅር ላለማለት ስንፈልግ እነሱ ያረጉንን ነገር ደጋግመን እናስታውሳለን። ያንን ነገር አድርጎ መውጣቱ የእናንተ ኃላፊነት ሲሆን ያንን ነገር ተቀብሎ ደግሞ የፈለገው ዴፊኒሽን የመስጠት ሁኔታ የሁለተኛው ወገን ኃላፊነት። እውነተኛ ደስታንና ስኬትን ያለማግኘታችሁ ምክንያት ያሳለፋችሁት ህይወት፣ የመጣችሁበት ቤተሰብ፣ የገንዘብ እጥረት ወይም ደግሞ እድላችሁ ሳይሆን ከውስጥ ሰዎች ምን ይሉኛል ወይም ላይወዱት ይችላሉ ከሚል ውስጣዊ ፍርሃት የተነሳ ነው ብላችሁ today I'm coming with the book review The Courage to be Disliked። በዚህ ዓመት ውስጥ ካነበብኩት መጽሐፍ ለኔ ነምበር 1 ብየዋለሁኝ። ኢክሮቺ ኪሽሜ and ፉሙታኬ ኩጋ። ይሄን ስም ለማንበብ ትንሽ ጊዜ ወስዶብኛል ስፒኪንግ። እነሱ መጽሐፍ ነው ስለ አድሌሪያን ሳይኮሎጂ እየጠቀሰ የሚያወራ የአልፍሬድ አድሌር አስተምሮ ነው። ባይ ዘ ዌይ ከ120 ዓመት በፊት የነበረ ፍልስፍና ሲሆን ብዙም ታዋቂ አይደለም እንደ ሌሎቹ፣ ግን የእነሱን ሀሳብ ተቃርኖ ብዙ ነገሮችን በፊት የምናውቀውን ሳይኮሎጂ ስለ ትሮማ ምናምን የሚያወሩትን ተቃርኖ የሚያወራ የሳይኮሎጂ መጽሐፍ ነው። የሚገርማችሁ ኖርማል እንደ ሳይኮሎጂ መጽሐፍ ሰልፍ ዴቨሎፕመንት ፐርሰናል ግሮዝ ላይ እንደሚያወሩ መጽሐፎች ስድ ንባብ ሳይሆን በአንድ ፊሎሶፈር እና በአንድ ወጣት መካከል ያለን ኮንቨርሴሽን በትምህርት መልክ የሚያሳይ ነው። ከታይትሉ ልጀምር። The Courage to be Disliked ማለት ተቀባይነትን ለማጣት የመነሳት አቅም ኦር ደግሞ ሰዎች ላይወዱት ይችላሉ፣ ሊጠሉት ይችላሉ፣ who cares ብሎ የልባችንን የማድረግን አቅምና ኃይል የሚያሳየን ድንቅ መጽሐፍ ነው እና 5 ፖይንቶችን አውጥቼ በዚህ መጽሐፍ ሪቪው ማድረግላችሁ ይሆናል። ጀነራል መጽሐፉን ያለውን ውስጥ ያለውን ቃል ምጋባትላችሁ ነገር ይሄንን ቪዲዮ አይታችሁ ስትጨርሱ ከዚህ በኋላ ምንም ነገር ለማድረግ ፈልጋችሁ ሰዎች ምን ይሉኛል ብሎ ከማድረግ ከመቆጠብ ፍርሃት እንደምትወጡና ሌላው ነገር በጣም ያስገረመኝ ትሮማ የሚባል ነገር የለም ይላል። ኮምፕሊትሊ በዚህ ሀሳብ ባልስማማበት እንደመጣንበት ያሳለፍነው ህይወታችን ላይ የሆነ የሚቀርጸን ነገር እንዳለ ሆኖ ግን this መጽሐፍ ትሮማ የለም ነው በአጠቃላይ የሚለው። እኔ እንዴት ተረዳሁት መሰላችሁ? ያለፈው ወይም ያሳለፍነው ማንነታችን ነገያችን ላይ ፓወርፉል እንዳይሆን ወይም እንዳይወስነው ማድረግ እንችላለን። እንዴት ነው ሚስጥሩ? እንዴት አድርገን ነው ያንን ፓወር እጃችን ውስጥ የምናስገባው የሚለው ነገር ነው የምናየው። ነገራችን ላይ አዲስ ለሆናችሁ ከያዲ ወይም ይዲዲያ ይፋላሽት ብላችሁ ልጠሩኝ ትችላላችሁ። መጠሪያ ስሜ ነው። አርክቴክት እና ሰልፍ ዴቨሎፕመንት ላይ ሶሻል ሚዲያ ላይ እሰራለሁኝ። let's get to it። የመጀመሪያው ፖይንት ያለፈው ህይወታችን የወደፊቱንና ያሁኑን ይወስነዋል ብሎ ማሰብ ማቆም መቻል እንዳለብን ነው የሚነገር። that's really true። አንዳንድ በአካባቢያችሁ ያሉ ስኬታማ ሰዎች ታሪክ ዝም ብላችሁ ፒክ አድርጉ። አንዳንዶቹ ያለፉበት ህይወት በጣም ከደከመ ቤተሰብ ከወደቀ ማንነት ውስጥ ወጥተው ስኬታማ የሆኑ አሉ። አንዳንዶቹ ደግሞ ከቤተሰብ የወረሱትን ሌጋሲ ያንን የስኬት ያስቀጥላሉ። you see my point ማለት የመጣንበት ሳይሆን እኛ ስንይዘው ነው ማተር የሚያደርገው። አንዳንዶች ደግሞ ከስኬታማ ቤተሰብ ወጥተው ያንን ሌጋሲ ይዘው ቤተሰቡ ጋር ትተው ከስራው ህልማቸውን ቪዥናቸውን አጥተው ተራ ሰዎች ሆነው ግራ ገብቷቸው እናያለን። እኛ ላይ ነው ዲፔንድ የሚሆነው ስኬታችን፣ ውድቀታችን፣ ዛሬያችን እኛ ነን የምንወስነው። እኛ ኖርማል ሰዎች እንደፈለጉ የሚያደርጉን ድንጋዮች ሳይሆን እኛ በሁኔታችን ላይ የምንወስን ኃይል ያለን ሂውመን ቢንግ ነን ብሎ ነው የሚነግረን። ይሄ መጽሐፍ እንደነገርኳችሁ በአንድ ሳይኮሎጂ እና በአንድ ወጣት መካከል ያለ ኮንቨርሴሽን ነው። የአድሌሪያን ፍልስፍናን እያጣቀሰ ነው የሚያስተምረው እና ወጣቱ የሚገርማችሁ በልጅነቱ በቤተሰቡ ከደረሰበት ትሮማ የተነሳ ከቤት ውስጥ የማይወጣ ከማህበረሰቡ ጋር የማይቀላቀል ፈሪ ሰው ነው። ብቁ እንደሆነ የማይሰማው ሰው ነበር። ፊሎሶፈሩ ሲነግረው እንደ ምክንያት ቤተሰቦቼ ከታላቅ ወንድሙ ጋር እንደሚያወዳድሩትና ያ ተጽዕኖ የበታችነት ስሜት፣ ብቁ ያለመሆን ስሜት እያደገበት እንደመጣ የሚያወራ ሲሆን ግን ምን ብሎ ነው የሚመልስለት? ይሄ መጽሐፍ ወይም አድሌሪያን ሳይኮሎጂ የሚባለው በአጠቃላይ ትሮማ የሚባል ነገር የለም ብሎ ነው የሚያምነው። አክቹሊ ትሮማ ኮምፕሊትሊ የለም ማለት አልችልም። ያሳለፍነው ህይወት
አሁን ላይ የሆነ ማንነታችንን ገንብቶ ያልፋል። however ቅድም እንደጠቀስኩት እኛ ነን ግን ዛሬ ላይ ያንን ሰብረን የመውጣት አቅም አለን የሚለው በደንብ ያስማማኛልና እንደ ምክንያት የሚያቀርብለት አንተ እውነታውን ለመጋፈጥ ያሳለፍከውን ህይወት እንደ ምክንያት ታነሳለህ እንጂ ያንን ሰብረ መውጣት ትችላለህ፣ ያ ማንነት አንተን አይገልጸውም ብሎ ነውና ዛሬም ወደ ህይወታችን የአብዛኛዎቻችን ህይወት ውስጥ ስንገባ ዛሬን ሰብረን የምንፈልገውን ማንነት ድራፕ ከማድረግ ይልቅ እንዲህ ነው ያለፍኩት እኔ እንዲህ ነኝ ብለን ራሳችንን የሆነ ማንነትን እንሰይምለታለን። በዛ ውስጥ የመቆየት ምክንያቱም ሰዎች በተፈጥሮ የለመዱትን ትሬን በቀላሉ ለጥሩ ይሁን ለመጥፎ ነገር ወጥቶ ወደ አዲስ ኢንቫይሮንመንት መቀላቀል ይከብዳቸዋል። ሶ ያሳለፍነውን ነገር ከመልቀቅ ይልቅ ያ ነገር እየጎዳን እንኳን ቢሆን ያችን ሙጭጭ ብሎ ለመያዝ ካለን ፍላጎት የምንሰጠው ምክንያት ነው እንጂ ወተን ሰብረን የምንፈልገውን ማንነት መያዝ እንደምንችል ነው የሚያስተምረን። ሰብስክራይብ ሳታደርጉ እየተከታተላችሁ ያላችሁ ሰብስክራይብ አድርጉና ወደ ቀጣዩ ፖይንት እንሂድ። ሁለተኛው ፖይንት የተለያየ ስሜቶችን የምንገልጸው በድብቅ የያዝነውን ህልማችን ወይም ጎላችንን ለማሳካት ካለን ፍላጎት የተነሳ ነው ይላል። እንዴት መሰላችሁ? አያም ዌይትረስ ብለን እንውሰድና እያስተናገድኳችሁ የሆነ ካፌ ውስጥ አላስበው የሆነ ሻይ ደፋባቸዋለሁ። አንደኛው ሰውዬ በጣም ይናደድና ጮሆ ይሰድበኛል። አንደኛው ደግሞ ኦኬ ማንም ሰው ሊያደርገው የሚችለው ነው ብሎ ይመልሳል። ሰው በአጠቃላይ ምን ልላችሁ ፈልጌ ነው እና እዛ ጋር ሪአክት የምናረገው ስሜት ውስጣችን የሚሰማን ፍርስትሬሽን መግለጽ የምንፈልገውን ልንገልጽ ስለፈለግን ነው እንጂ የእውነትም ያ ስሜት እኛ ላይ ፓወር የለውም ብሎ ነው የሚነግረን። ስሜት በጣም ፓወርፉል ነው፣ ግን እኛ ከስሜታችን በላይ ፓወር አለን። ያንን ስሜት ኮንትሮል የማድረግ አቅም እኛ ጋር አለ ብሎ ነው የሚያስተምረን። በጣም የወደድኩት ነገር ነው። ፊሎሶፈሩ ስለ አባቱ በጣም አቢዩዚቭ የሆነ ይመታው የነበረ ሰው ቢሆንም የሆነ ታይም ላይ መጨረሻ ላይ ታሞ ያስታምመዋል እና የእውነት ቴንኪው አለው እና ደስ የሚል ስሜት ፈጠረለት። እኛ ብዙ ጊዜ ሰዎች ላይ ቂም እንይዛለን። ያንን ቂም የምንይዘው ሰዎቹን ይቅር ላለማለት ስንፈልግ እነሱ ያረጉንን ነገር ደጋግመን እናስታውሳለን። ይቅር ማለትና ጥሩ ግንኙነትን ብንፈልግ ኖሮ ያንን መርሳት እንችል ነበረ። መጽሐፍ ቅዱስ ልክ እንደ ሕፃናት ሆኖ እንደሚለው ማለት ማድረግ ይቻላል። የሆነ ሰውን ስታዩት ወዲያው ያረገው ነገር ነው የሚመጣው አይምሯችሁ ስትራይት። እኔም እንደዛ አረጋለሁ። እውነቱን ለመናገር ይሄን መጽሐፍ ካነበብኩ በኋላ በጣም ብዙ አስተሳሰቤን ነው ያረምኩትና ያን ሰው ይቅር ማለት ሳንፈልግ ስንቀር ያረገንን ነገር እናስታውሳለን። ግን we have the power to forget everything that መጥፎ ነገር completely መርሳት እንችላለን ወይም ያንን አለማስታወስ እንችላለን ብሎ ነው የሚያስተምረን። በአጠቃላይ the power to choose እኛ ጋር አለ ማለት ነው። የመናደድም ያለመናደድም ስሜታዊ ሆኖ የሆነ ነገር የማረግም ተረጋግቶ ቆም ብሎ የማሰብም አቅሙ እኛ ጋር አለ። ሰዎች የሆነ ነገር ሲያደርጉ፣ ሲቆጡ፣ ሲበሳጩ፣ የሆነ ነገር ሲገልጹ ውስጣቸው ያለውን ድብቅ ጎል ለማሳካት ካላቸው ፍላጎት የተነሳ ነው እንጂ የእውነት ያ ስሜት ያን ያህል ፓወርፉል ሆኖ አይደለም። እውነታውን ተቀበል እመኑ። እኔ አምኛለሁ። ሶስተኛ ላይ ምን ይለናል መሰላችሁ? all problems are interpersonal relationship problems ናቸው ብሎ ነው የሚነግረን። ምን መሰላችሁ? ሁሉም ችግሮች ይላል ከራሳችን ጋር ወይም ከሰዎች ጋር ባለን ግንኙነት አማካኝነት የሚፈጠሩ ችግሮች ናቸው። ኤግዛምፕል እኛ ዓለም ላይ አንድ ሰው ሆነን ብንፈጠር ኖሮ ከኔ ለምሳሌ በራሴ ልጅ ከኔ ውጭ ዓለም ላይ ባይኖር ሌላ ሰው ላይክ ምን ችግር የሚባል ወይም ከሰዎች ጋር የሚፈጠር ችግር አይኖርም። እዚህ ርዕስ ላይ ሁሉም ችግሮች በእርግጥ በኢንተርፐርሰናል ሪሌሽንሺፕ አማካኝነት የሚፈጠር ላይሆን ይችላል ብዬ ፐርሰናሊ አምናለሁ። ግን ከሰዎች ጋር የሚፈጠሩ ችግሮች አብዛኛዎቹ ኢንተርፐርሰናል ሪሌሽንሺፕ ችግር ነው። ያ ማለት ራሳችንን አንደርስታንድ በምናረግበት፣ ሰዎችን አንደርስታንድ በምናረግበት፣ በምንረዳበት እይታ አማካኝነት የሚፈጠሩ ናቸው። ታስክ ዲቪዥን ብሎ ያስቀምጠዋል እዚህ ጋር በጣም የወደድኩትና ኦ ማይ ጋድ የትኛው መጽሐፍ ላይ ያላየሁት ፖይንት ይሄ የታስክ ዲቪዥን ብሎ ያስቀምጠው። የኔና ያንተ ታስክ ምንድነው፣ የኔና የሷ ታስክ ምንድነው ብሎ ነው ያስቀምጠው። ለምሳሌ ቀላል የአብዛኛዎቻችን ከስኬት የሚይዘን ሰዎች ምን ይሉናል ነው አይደለ? የሆነ ነገር ሰርቼ ወይም ለብሼ ወይም አድርጌ ቦታ ሰው ምን ይለኛል? እንዴት ይከፍለዋል መሰላችሁ? ያንን ነገር አድርጎ መውጣቱ የእናንተ ኃላፊነት ሲሆን ያንን ነገር ተቀብሎ ደግሞ የፈለገው ዴፊኒሽን የመስጠት ሁኔታ
የሁለተኛ ወገን ኃላፊነት ነው፣ የእናንተ አይደለም። so you don't have to worry for the second person thought ብሎ ነው የሚነግረን። እኔ በጣም ነው የወደድኩት። ማለት አንዳንድ ብዙ ጊዜ ለምሳሌ እኔ ይሄንን ከማንበቤ በፊት የሆነ ዩቲዩብ ቪዲዮ ስሰራ ሰዎች ይወዱት ይሆን በመንገድ ላቀርበው እንዴት ላደርግ ብለን የምንጨነቀው ነገር አለ። ሶ የኔ ታስክ እዚህ ጋር ይመጥናል በሚለው ፕሮፌሽናል በሆነ ታሪኩን በጠበቀ መልኩ ለሰዎች ማቅረብ ሲሆን ያንን መውደድ አለመውደድ የኦዲየንስ ታስክ ነው። እኔ ልጨነቅበት አይገባም፣ የኔ ኃላፊነት አይደለም። ሶ ምንም ስራ ስትሰሩ፣ ምንም ውሳኔ ስትወስኑ ከእናንተ የሚጠበቀውን ነገር ማድረግ ነው እንጂ ሰዎች ምን ይሉኛል፣ ይወዱታል ወይ ይጠሉታል ወይ ስለሚለው አትጨነቁ ብሎ የሚያስተምረን ፍልስፍና ነውና ሰው በዚህ ፖይንት ሳጠቃልላችሁ ሁላችንም ኃላፊነትን ማወቅ አለብን። በጓደኝነት ውስጥ፣ በትዳር ውስጥ፣ በስራ ውስጥ everywhere and everything ሊሆን ይችላል። ሁሉም ሰው የራሱ ኃላፊነት አለው። ሰው ሁለተኛ ወገን ላይ ገብተን ስንዘባረቅ ነው ችግር የሚፈጠረው ማለት ነው። ወይም ደግሞ አንዱ የአንዱን ኃላፊነት ውስጥ በማያገቡ ሲገባ። አራተኛው በጣም የወደድኩት ሌላው ፖይንት የበታችነት ስሜት ኃላፊነትን ላለመወጣት ካለን ፍላጎት የተነሳ የሚመጣ ስሜት ነው ብሎ ነው የሚያስቀምጠው። ኦ ማይ ጋድ ዊ ነው ይሄ ኢንፌሪየር እና ሱፔሪዮሪቲ አይነት የሚሰማቸው ሰዎች አሉ። አንዳንድ ሰው ከሁሉም ሰው የበታች ነኝ፣ ከሌ ይበልጠኛል፣ ከሌ እንደዚህ ብሎ ራሱን አወዳድሮ ራሱን ዝቅ ያለ ቦታ የሚሰጥና አንዳንድ ደግሞ ከሁሉም ሰው የተሻለ እንደሆነ የሚሰማው። ሁለቱም ጤናማ አይደለም እና ስለ በታችነት ስሜት ሲያወራ አንዳንዴ የሆነን ነገር ላለማድረግ ወይም አልችልም ለማለት ከዛ ነገር ለመቆጠብ ከኮምፈርት ዞናችን ላለመውጣት ከመፈለግ የተነሳ የበታችነት ስሜት እንዲሰማን ይሆናል። ለዚህ መልሱ ደግሞ ይላል ሁሉም ሰው ተቀናቃኝ ነው ብሎ ከማሰብ ይልቅ they are my comrades ብሎ ማሰብ የተሻለ መፍትሄን ያመጣል። ኮመረድስ የሚለውን ትክክለኛ ሚኒንጉን ለማየት ሞክሬ ነበረ። ለምሳሌ ሚሊተሪ ውስጥ ወታደሮች እርስ በርስ ኮመረድስ ብለው ሊጠራሩ ይችላሉ። ወይም ጓድ እንደማለት ወይም ይሄ አጋር የምንለው ነገር የለም። ሰው የሆነን ሰው አይተን የተሻለ ሲመስለን ወይም ደግሞ የኛን ኢንሴኪዩሪቲ የሚያጎላ እሱ የተሻለ ፖይንት ላይ ደርሶ እንደዛ ሲመስለን ያ የኔ ተቀናቃኝ ነው ብሎ ከማሰብ ይልቅ he's my comrade ብሎ ማሰብ የተሻለ ስለ ሰዎችም ስለ ራሳችንም ያለንን ምልከታ የተሻለ ያደርገዋል። ሁሉም ሰው ሲፈጠር ትልቅ ማንነት አለው። ከዛ ቫልዩ ጋር ራስን ማነጻጸር እንጂ ከሚመጡ ሰዎች ጋር የምናወዳደር ከሆነ ቅናታም እንሆናለን፣ ምቀኛ እንሆናለን፣ የበታችነት ስሜት ይሰማናል፣ ወይ ደግሞ የበላይነት ስሜት ይሰማንና ማደግ ያለብንን ያክል ሳናድግ እንቀራለን። ራሳችንን በቃ ዙሪያችን ካሉ ከትንንሽ ሰዎች እያወዳደርን እኛ የተሻለን እንደሆነ እየተሰማን የምንሄድ ከሆነ አናድግም። at the same time በጣም ከትልልቅ ሰዎች ጋር እያወዳደርን እኛ በጣም ህይወታችን እንደሆነን እየተሰማን የምንሄድ ከሆነ ተስፋ እንቆርጣለን። መቼም እነዛ ሰዎች ላይ እንደማንደርስ ይሰማናል ማለት ነው። ሶ ምንድነው ይሄ መጽሐፍ የሚያስረዳን? they are our comrades እንድንነቃቃ። እንዴት ነው? ስለ ቲም ስፕሪት ነው። ይሄንን ሳነብ በጣም ይመጣልኝ። ግቢ ሆናችሁ ወይም ትምህርት ቤት ላይ የግሩፕ ስራ ታዛችሁ ታውቃላችሁና ግሩፓችሁ ውስጥ ጎበዝ ሰዎች ሲገቡ የሚሰማችሁ እረፍት ላይ they know their task, they can do it better በቃ የተሻለ ነገር ይመጣል ወይም ግሩፑ የተሻለ ውጤት ይዞ ይመጣል የሚል ፊሊንግ ይሰማችኋል። የተሻሉ ሰዎች ሲመጡ ግሩፕ ውስጥ ደስ ነው የሚላችሁ እንጂ በፍጹም አይደብራችሁም። ራይት? ልክ እንደዛ ነው ወደ ዓለምም ስትመጡ ሰዎች የተሻሉ ሲሆኑ they are your comrades አጋር የተሻለውን ቪው እንድታይ የተሻለ ነገር እንዳለ እንድታስቡ የሚያረጋችሁ አካሎች ናቸው እንጂ ተወዳድራችሁ ራሳችሁን አወዳድራችሁ የበታችን እንደሆናችሁ እንዲሰማችሁ የሚያደርጉ አይሆኑም። አምስተኛው ፖይንት ደስታ ለሰዎች አስተዋጽኦ በማድረግ የምናገኘው ስሜት ነው ብሎ ነው የሚያስረዳን። ኦ ማይ ጋድ በጣም ነው የወደድኩት ይሄን ፖይንት። ማለት ከዚህ በፊት ሳስብ ላይክ ደስታ እንደዚህ ወይም እንዲህ ያለኝ እንዲነኝ ምናምን ብለን ደስተኛ ነን እንላለን። ኦር እንደዚህ ስናገኝ ይሄን ስናሟላ ደስተኛ እንሆናለን ብለን እናስባለን። ግን ትሩ ሃፒነስ የሚገኘው በምናደርገው አስተዋጽኦ ነው። ወደ ኋላ ተመልሼ እንዳስብ ነው ያደረገኝ። የሆነ ታይም ላይ ሐዋሳ በምሰራ ሰዓት ሻሸመኔ ነበር የምኖረውና እየተመላለስኩ እሁድና ቅዳሜ ከሰኞ እስከ ዓርብ ቢሮ እሰራለሁ። እሁድና ቅዳሜ ደግሞ ማረሚያ ቤቶች ላይ እሰራለሁና I was really በቃ ለኔ የነበረው ሳቲስፋክሽን እንዴት ብዬ ልንገራችሁ? ላይክ በጣም ደስ የሚል ስሜት ነው የሚፈጥርልኝና ኢቭን ይሄን ቪዲዮ መስራት ማለት I love teaching አስተማሪ ባልሆንም
ግን ላይክ እንደዚህ አይነት ቡክ ሪቪዎችን ስሰራም ነው የሆነ ማላውቀው ደስታ ይሰማኛል። ምን ልላችሁ ፈልጌ ነው፣ አንዳንዴ ደስታን እንደምናስበው አይደለም የምናገኘው፣ በአገልግሎት ውስጥ የሚገኝ ነገር ነው ብሎ ነው የሚያስተምረው። በጣም ነው ይሄን ፖይንት የወደድኩት። ሰው ከዚህ በፊት ደስተኛ ካልሆናችሁ ወይም ምንም አይነት ሳቲስፋክሽን በህይወታችሁ ውስጥ በኑሯችሁ ውስጥ ቫልዩ ያላችሁ እንደሆነ የማይሰማችሁ ከሆነ ሳቲስፋክሽን የማይሰማችሁ ከሆነ ፈልጉ። የሆነ ነገር በእውቀታችሁ ሊሆን ይችላል፣ በገንዘባችሁ፣ እናንተ ባላችሁ እድል፣ በቃ ባላችሁ ነገር ሊሆን ይችላል። የሆነ አገልግሎት፣ የሆነ አስተዋጽኦ ለምድሪቷ ሊሆን ይችላል፣ ለሰው ልጆች ሊሆን ይችላል፣ ለተፈጥሮ ሊሆን ይችላል። ስታደርጉ እውነተኛን ደስታ ታገኙታላችሁ። የምሬን ነው ብላችሁ ሞክሩት። ላይክ አይ ዶንት ኖ አበባ መትከል ሊሆን ይችላል። ባይ ዘ ዌይ አበባ መትከልና ደስታ ምን አገናኘው ልትሉ ትችላላችሁ። የሆነ የምትንከባከቡት ተፈጥሮ ነው። ኢንቫይሮንሜንቱን እያሳመራችሁ ነው። ብዙ ዲፊኒሽን አለው እና ያ አገልግሎት እውነተኛን ደስታ ይሰጣል። ስድስተኛው ፖይንት ላይ ደርሰናል፣ ልንጨርሰው ነው። የመጨረሻው ፖይንት ምን ይላል መሰላችሁ? ፍሪደም ኢዝ ዘ ካሬጅ ቱ ቢ ዲስላይክድ። ይሄ ታይትሉ ነው። ትሩ ፍሪደም ብዬ ልውሰደው ኢዝ ዘ ካሬጅ ቱ ቢ ዲስላይክድ። ያ ማለት ምንድን ነው? እስካሁን ያወራሁትን ሳጠቃልላችሁ ላይክ ሰው ምን ይለኛል ለሰው ብዬ እንደዚህ ታውቅ ወይም እንደዚህ ቢሆንስ ምናምን ብለን የምንፈራው ኢቨን በጣም ከንክኑን መናገር ፈልገን ግን ተናግሬያቸው እንዲህ ቢሆንስ ብለን የያዝነው ነገር የለም። እውነተኛ ነፃነት ይለናል። ሰዎች ቢተቹንም ቢጠሉንም ባይወዱትም ያንን ለመቀበል ያለ ትጋት ወይም ደግሞ መነሳሳት እውነተኛ ነፃነትን ይሰጠናል ብሎ ነው የሚያስተምረን። እውነት እናደርገዋለን ወይ ሌላ ጥያቄ ነው። ይሄ ፕራክቲስ የሚፈልግ ነው፣ ዲሲፕሊን የሚፈልግ ነገር ቢሆንም ግን በትንሹ ልንለማመደውና ከዛ አሳድገን ትልቁ ፖይንት ላይ ልንደርስበት የምንችለው ነገር ነው። ቅድም እንደጠቀስኩላችሁ ታስክ ዲቪዥን አለ። የእሱ ስራ የኔ ስራ፣ የእሷ ስራ የማህበረሰቡ ስራ፣ የኛ ስራ ብለን የምንወስደው ግን ከኛ ያንን ከማድረጋችን ከመክፈላችን በፊት የነሱን ፊድባክ ባድም ቢሆን ባይቀበሉንም ቢያገሉንም ያንን የመቋቋም አቅሙ አምነንበት ዴቨሎፕ አድርገን መነሳት እንዳለብን የሚያስተምረን መጽሐፍ ነው። በድጋሚ ላላወቃችሁ ታዲያ ነበራችሁ ወደዚህ ቻናል ስለመጣችሁ ሰዎች በሌላ ቡክ ሪቪው እንገናኛለን። ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ በማድረግ አባል ሁኑ። እንዲህ አይነት ጥቁም መጽሐፍቶችን በሳምንት አንዴ የምታገኙ ይሆናል በአጭሩና በሚገባን መልኩ። ፎር ቱዴይ ባይ